ሰበር ፕሬዝዳንት ትራምፕ በተጨማሪ 5 የአፍሪካ ሀገራት ላይ የጉዞ እገዳ ጣሉ። ኢትዮጵያ እዚህ ዝርዝር ውስጥ እንዳትገባ ማድረግ ያለባት 6 ነገሮችን እንጠቁማቸዋለን። መረጃውን በአጭሩ አቀርብላችኋለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ5 ተጨማሪ የአፍሪካ ሀገራት ዜጎች ላይ ወደ አሜሪካ እንዳይገቡ የሚከላከል አዲስ የጉዞ እገዳ ማውጣታቸውን ዋይት ሀውስ ባወጣው መግለጫ አስታውቋል። ከጃንዋሪ 1 2026 ጀምሮ ተግባራዊ የሚሆነው ይህ አዲስ መመሪያ ከቡርኪና ፋሶ፣ ማሊ፣ ኒጀር፣ ደቡብ ሱዳን እና ሴራሊዮን የሚመጡ ዜጎች ወደ አሜሪካ እንዳይገቡ ሙሉ በሙሉ ይከለክላል። እነዚህ 5 ሀገራት ከዚህ ቀደም ሙሉ እገዳ ከጣለባቸው ቻድ፣ ኤርትራ፣ ሊቢያ፣ ሶማሊያ እና ሱዳን ጋር ተቀላቅሏል። ፕሬዚዳንት ትራምፕ በሰጡት ማብራሪያ በእነዚህ አገራት የሚገኙ የውጭ ሀገር ዜጎች በግድያ፣ በሽብርተኝነት፣ የህዝብ ገንዘብ በመዝረፍ፣ በሰዎች አዘዋዋሪነትና በሌሎች ወንጀሎች ተሳታፊ መሆናቸው ለእገዳው እንደ ምክንያትነት ጠቅሷል። ለእገዳው የቀረቡት ዝርዝር ምክንያቶች እንደ ሀገራት ሁኔታ ይለያያሉ። ቡርኪና ፋሶ፣ ማሊ እና ኒጀር በሳህል ቀጠና ባለው የአሸባሪ ድርጅቶች እንቅስቃሴ ምክንያት የታገዱ ሲሆን በተጨማሪም ቡርኪና ፋሶ ከአሜሪካ የሚባረሩ ዜጎቿን ለመቀበል ፈቃደኛ አለመሆኗን ጠቅሷል። ቀደም ሲል በከፊል እገዳ ስር የነበረችው ሴራሊዮን እና ደቡብ ሱዳን ደግሞ ከአሜሪካ የሚባረሩ ዜጎቻቸውን ለመቀበል ታሪካዊ ፈቃደኝነት ያላሳዩ ሀገራት በመሆናቸው ሙሉ በሙሉ እንደታገዱ ገልጿል። ይህ የፕሬዝዳንቱ ትዕዛዝ ናይጄሪያን ጨምሮ በ15 ሀገራት ላይ ደግሞ የከፊል የጉዞ ገደብ ጥሏል። ፕሬዝዳንቱ ናይጄሪያን በተመለከተ በሰጡት አስተያየት እንደ ቦኮ ሃራም እና አይኤስ ያሉ አሸባሪ ቡድኖች በአገሪቱ አንዳንድ ክፍሎች በነጻነት ስለሚንቀሳቀሱ የደህንነት ማጣሪያ ለማድረግ አስቸጋሪ ሁኔታ ፈጥሯል ብሏል። በዚህ ምክንያት ከናይጄሪያ ወደ አሜሪካ ለሚደረግ የኢሚግሬሽንና የቪዛ ጉዞ እገዳ የጣለ ሲሆን ለሌሎች ቪዛዎች የሚሰጠው የአገልግሎት ጊዜም እንዲቀንስ ታዟል። ፕሬዚዳንት ትራምፕ በጃንዋሪ ወደ ስልጣን ከተመለሱ ወዲህ ከሰብአዊ መብት ተሟጋቾችና ከውጭ መንግስታት ተቃውሞ ቢገጥማቸውም ጠንከር ያለ የስደተኝነት ፖሊሲያቸውን አጠናክረው እንደቀጠሉ ዘገባው አመልክቷል። በሌላ በኩል ጠበቃ ሙሉዓለም ኢትዮጵያ ወደዚህ የጉዞ ክልከላ ውስጥ እንዳትገባ ማድረግ ያለባትን ጥንቃቄ ጠቁመዋል። የኢትዮጵያ መንግስት የጉዞ እገዳን ለማስቀረት ማድረግ የሚገባው መሰረታዊ ጉዳዮች አሉ ያሉት ጠበቃ ሙሉዓለም የአሜሪካ የጉዞ እገዳ በቀላሉ የሚታይ አይደለም ብለዋል። የኢኮኖሚ ድቀትን የማስከተል አቅም አለው። ሀገራት በዲፕሎማሲ ያላቸውን ቦታ በከፍተኛ ደረጃ ይጎዳል። ዛሬ የወጣው ተጨማሪ የጉዞ እገዳ ኢትዮጵያን አልፏታል። በቀጣይም ኢትዮጵያ በዚህ ውስጥ እንዳትካተት መስራት ያለባቸው ጉዳዮች ሲሉ ዘርዝረዋል። አንደኛ የመረጃ ልውውጥን ከአሜሪካ መንግስት ጋር ማቀላጠፍ፣ ሁለተኛ የፓስፖርት የልደት ሰርቲፊኬት እና የመታወቂያ አስተጣጠም ማዘመን፣ ሶስተኛ ግጭት፣ ጦርነት ካለበት አካባቢና ዘመናዊ ቆጠራ ሂደቶች ወይም ሆስፒታሎችና የልደት ሬጅስትሬሽን ከሌሉባቸው ቦታ የሚመጡ ሰዎች የኢትዮጵያን ፓስፖርት ለማግኘት ብዙ ደረጃ ያላቸው ማጥራቶችና ምርመራዎች እንዲያልፉ ማድረግ፣ አራተኛ የፌዴራል መንግስትና የክልል መንግስቶች የመረጃ ልውውጣቸው ማዘመን፣ አምስተኛ ሰዎች አንድ ቦታ የተጋቡ ከሆነ ያንን ሌሎች የክልል ቦታዎችም የሚታወቅበትን መንገድ መፍጠር፣ ስድስተኛ ይህንን የዶክመንቴሽን የማዘመን ሂደት የአሜሪካ መንግስትን እርዳታ መጠየቅና የዚህን ሀገር ኩባንያዎች መጠቀም ሲሉ ገልጸዋል።